እሺ ኡስታዝ፣ የኔ ጥያቄ ስለ ነብዩላህ ኢሳ ነው። የሆነ ቦታ ላይ ሊሰቀል በነበረ ሰዓት ሊሰቅሉት በነበረ ሰዓት ከሐዋርያቶቹ መሃል አንደኛው ነው ወይም ደግሞ ከካፊሮች የካደ ሰው ነው የተሰቀለው ይላሉና የትኛው እንደሆነ ተወራራ? ሁለት አይነት ነገር ነው ያለው እዚህ ጋር አስሉ ማለት ነው። ሁለት አይነት ነገር ነው። የመጀመሪያው የተቀመጠው ነገር አለ ቁርአን ላይ አላህ Subhanahu Wa Ta'ala ያስቀመጠው በል ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም አለ አላህ። አልገደሉትም አልሰቀሉትም፣ ነገር ግን እነሱ ተመሰለባቸው ወይ መሰላቸው ብሎ አላህ አስቀምጧል። በተቃራኒው እንደዚህ አይነት ነገር ደግሞ ከተከሰተ በኋላ በደንብ አስተውሉ። በተቃራኒው ደግሞ እስራኤልያት ደግሞ ብለን የምንጠራቸው ዘገባዎች አሉ። እስራኤልያት ብለን ደግሞ የምንጠራቸው ከበኒ እስራኤል የመጡ ዘገባዎች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሱ ዐን በኒ እስራኤል ወላ ሐረጅ ብለው አስቀምጠዋል። ችግር የለውም ከበኒ እስራኤሎች ንግግሮችን ወሬዎችን አስተላልፉ ተናገሩ ብለው አስቀምጠዋል። በዚህ ደረጃ ኢብኑ ከሲር ረሂመሁላህ ተዓላ ተፍሲር ቁርአን አልዓዚም በተሰኘው መጽሐፋቸው እንዲሁም ኢማም አጠበሪ እንዲሁም ሌሎች ዑለማዎች አጠቃላይ ያሉ እስራኤልያትን አስቀምጠዋል በዚህ ደረጃ ማለት ነው። እና እስራኤልያቱ በራሱ አንደኛው የተሰቀለው አካል ከኢየሱስ ክርስቶስ ሐዋርያት መካከል አንድ ግለሰብ ነው። ያ ግለሰብ ደግሞ የተሰቀለበት ምክንያት እኔ ማን ነው ዛሬ ለኔ ብሎ ተሰቅሎ ነገ የቂያማ ቀን ጀነት ከኔ ጋር አብሮ የሚሆነው ብሎ ሲጠይቃቸው አንዱ ሐዋርያ እኔ አለ። ከዛ በኋላ ያ ሐዋርያ የኢየሱስ ክርስቶስን መልክ ያዘና ተሰቀለ የሚል ነው አንደኛው ማለት ነው። ሁለተኛው ደግሞ ይሁዳ ተብሎ የሚጠራው ከኢየሱስ ክርስቶስ ሐዋርያት መካከል የነበረው አንዱ ከ12ቱ ሐዋርያት መካከል የነበረው አንዱ ሐዋርያ ይሁዳ ተብሎ የሚጠራው ግለሰብ ኢየሱስ ክርስቶስን ክዶት ነበር። ስለዚህ ኢየሱስ ክርስቶስን በመካዱ ምክንያት አላህ Subhanahu Wa Ta'ala ቅጣት ቀጣው ነው። መጥቶ ኢየሱስ ክርስቶስን እኔ ጠቁማቸዋለሁ ብሏቸው ከገባ በኋላ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ምን ተፈጠረ? ይሄ ግለሰብ የኢየሱስ ክርስቶስን ፊት ለበሰ ወይም ደግሞ ፊታቸው ተቀያየረና ኢየሱስ ክርስቶስን መሰለ። ከዛ በስተት እነዚህ ሰዎች ኦኬ ያው ኢየሱስ ክርስቶስ ማለት ይሄ ነው ብለው ወስደው ሰቀሉት የሚለው ዘገባ አይታችኋል። በሁለቱ መንገድ መጥቷል ማለት ነው። አስሉ ግን እነዚህ ሁለቱም ነገራቶች ትክክል ናቸው ማለትን አያሲዝም ነው። ትክክል ናቸው ማንልም ቁርአንና ሐዲስ ላይ የሚመጡ አይደሉም። ጀዝም አድርገን ልንናገርባቸው አንችልም። ወለው ግን ከሁለት አንዱ ትክክል ቢሆን እንኳን እስልምና ላይ ቀድህ የሚያመጣ ነገር የለውም። ለምን እንደሆነ ልንገራችሁ። የመጀመሪያው ሐዋርያው ከሱ መካከል የሆነው ሐዋርያ ለኢየሱስ ክርስቶስ ኢየሱስ ጠየቀ፣ ማን ነው ዛሬ እኔን ከዚህ ነገር እንድድን አድርጎኝ ነገ የቂያማ ቀን ጀነት የሚገባው ብሎ ሲጠይቅ ሐዋርያው ራሱ እጁን አውጥቶ እኔ እሆናለሁ፣ እኔ ራሴ ልክ ያንተን ምስል መስዬ ከፈለጉ እነሱ የሚያደርጉኝን ነገር ያርጉኝ፣ ገነት ነው የምፈልገው አለ። ፊዳ ሆነ ማለት ነው። ለነብዩ ሲል ራሱን አሳልፎ ሰጠ ማለት ነው። ለነብዩ ሲል ራሱን አሳልፎ መስጠቱ ጥያቄ የሚያስነሳ የሚያስወቅስ ነገር ነው ወይ ብለን ነው የምንጠይቃቸው። አዎ ካሉ እንመጣለን፣ በደብል ስታንዳርድ በሎጂክም እንሞግታለን። ሁለተኛውም ጋር ብንመጣ ይሁዳ ተብሎ የሚጠራው ግለሰብ የነብዩን የአላህን ነብይ የሆነውን መልእክተኛ የሆነውን አንድ አካል ወጂሃን ፊ ዱንያ ወልአኺራ ተብሎ የተጠቀሰን አካል ለማስገደል እያሴረ የነበረ ግለሰብ ኢየሱስ ክርስቶስን ማለት ነው። ባይብል ላይ እንደተቀመጠው ሄዶ ኢየሱስ ክርስቶስን እመስመው እሱ ነው ብሎ ከነገራቸው በኋላ ሄዶ ኢየሱስን ሳመው ነው የሚለው ታሪኩ። ስለዚህ ኢየሱስ ክርስቶስን ሊያሰቅል የፈለገ አካል ጥፋተኛ የነበረ ሰው ሊያስገድል የነበረን አካል አምላክ ራሱ ባሴረው ስራ ራሱ መክር ባደረገው መንገድ ራሱን ቢያሰቀለው ችግር አለው ወይ ነው ጥያቄው። አዎ አለው የሚሉ ከሆነ እስቲ እሱንም እንመለከታለን። የጠላትን ሴራ በራሱ ሴራ ላይ ጠላት እንዲወድቅ የሚያደርግ አምላክ እግዚአብሔር ነው የሚለው ባይብሉም አይደለም። ስለዚህ አንተ ባሴርከው ሴራ በቆፈርከው ጉድጓድ አንተው ራስህ ገባህ ማለት ነው። ስለዚህ በሁለቱም ታሪክ ብንሄድ ሁለቱም ከጥያቄ የሚያስነሳ አይደለም በመሰረቱ ማለት ነው። ነገር ግን ቁርአንና ሐዲስ የተሰቀለው ግለሰብ እገሌ ነው ብሎ አላስቀመጠም። ያም የሆነበት ሕክማ ስላለ ማለት ነው። ግን ያስቀመጠልን የሚገርም ነገር አለ አላህ Subhanahu Wa Ta'ala። እነሱ በልሁም ፊ ሸክ ጥርጣሬ ውስጥ ናቸው ብሏል። እስካሁን ድረስ ጥርጣሬ ውስጥ ናቸው ያሉት። እንደውም እዛ ራሱ እኔ ነኝ ብሎ ሲላቸው የማርቆስ ወንጌልን ዘገባ የማቴዎስ ወንጌልን ዘገባ ብትመለከቱት
እኔ የምትሉት እርሱ እኔ ነኝ ሲላቸው ኢየሱስ ክርስቶስ ተገርመው ነበረ፣ ተጠራጥረውም ነበረ። በግልጽ እንደሚቀመጠው ማለት ነው። ወሰደቀ አላህ አላህም ሐቅን ተናገረ። ነገር ግን በግልጽ እንትና ነው ብሎ አላህ አልተናገረም። እንደዚህ አይነት ነገራቶች ከበኒ እስራኤል እንደተዘገቡ የምናውቀው በቁምራን ዋሻ ላይ ስለ ኢየሱስ ክርስቶስ ከሚናገረው አንዱ የኤፒስቲል መካከል ወይም መልእክታት መካከል አንዱ ኢየሱስ ክርስቶስ ራሱ የተሰቀልኩትን ያልነበርኩም፣ ነገር ግን የሆነ የተሰቀለው አንድ ግለሰብ ነው፣ ያ ግለሰብ ሲሰቀል ደግሞ እኔ ከላይ ሆኜ እያየውና እየሳኩኝ ነበረ ብሎ ተናግሯል የሚል ነው። እንዲሁም ደግሞ አጌንስት ሄሬሲስ ላይ ሄሬኒዮስ ተብሎ የሚጠራው የክርስትና አባት ወይም ደግሞ ኢራኒየስ ተብሎ የሚጠራው ግለሰብ ራሱ ምን ብሎ ነው የተናገረው? ልክ እንትኖች ኤቦናይቶች የተሰቀለው ኢየሱስ ክርስቶስ ሳይሆን የተሰቀለው የቀሬናው ስምዖን ተብሎ የሚጠራው ግለሰብ ነው። የቀሬናው ስምዖን በሚሰቀል ጊዜ ኢየሱስ ክርስቶስ እያየ ይስቅባቸው ነበረ። ስሩ ኢግኖረንስ እና የመሳሰለው ነገር ሰቅለውታል ብሎ ያስቀምጣል ማለት ነው። ቁርአንና ሐዲስ ግን የጠራውን አስተምሮ ነው የሚያስቀምጠው። ወላሁ አዕለም።